ክቡር ጠቅላይ ሚኒስትር ባለፈው ዘይት ወደደ ሲል እንጀራ ወጥ ተውት ወጥ ለመስራት ዘይት ስለሌለ እንጀራ ወጥ ማብላት አቆሙና ዳቦና ሙዝ ብሉ ብለሃል። እኛም ደግሞ ለስራም ቀላል ስለሆነ ጉልበት ማይፈልግ ነገር ስለሆነ እሺ ብለን ተቀብለናል። ከዛ በየቦታ የዳቦ ፋብሪካ አቋቁመሃል። ምክንያቱም ለሰው ቀለብ ዳቦ ስለሆነ ቁርስ ምሳ እራት ሁሉ ሰዓት ዳቦ አይጥፋ ብለ በየቦታ ዳቦ ፋብሪካ አቋቁመሃል። እንደገና አስመርቀሃል። እናመሰግናለን። አሁን ደግሞ ስንዴ የውጭ ገበያ አልክ። ስንዴ የውጭ ገበያ ከሆነ አሁን ታዲያ የሙዙ ማበያ ምንድነው? ሙዝ በምን ጋር ነው ምንበላው? ስንዴ ወዲ ውጭ ከሄደ የምን ዳቦ ነው በሙዝ ጋር ብሉ አንተ ያልከው ትዕዛዝ እኛ አከብረን ሙዝና ዳቦ እየበላን ያለ ስንዴ ለምን ወደ ውጭ ገበያ ይሄዳል? ታዲያ የምን ዳቦ ጋር ሙዝ እንበላለን? እቺን መልሱልን ሀደራ ክቡር ጠቅላይ ሚኒስትር።